መጋቢት 2 2018 ኢትዮጵያ በኢራን ጦርነት ምክንያት ከ180 ሺህ ሜትሪክ ቶን ነዳጅ በላይ ገዝታ ማቅረብ ባለመቻሏ የነጭ ናፍጣ የቀን አቅራቦት በግማሽ ቀንሷል ተባለ። ኢትዮጵያ ከመካከለኛው ምስራቅ ሀገራት ጋር የረጅም ጊዜ ነዳጅ ግብይት ውል የነበራት ሲሆን በጦርነቱ ምክንያት ምርት ማቅረብ እንዳልቻሉ ነግሮኛልም ብላለች። በመሆኑም ያለውን እጥረት መሰረት በማድረግ ከማደዮቹ ቅድሚያ የሚሰጣቸው 7 አካላት ተለይቶ በመንግስት ይፋ ተደርጓል። እነዚህም አካላት በነዳጅ አቅራቦት ላይ ያጋጠመውን ችግር ለመቋቋም የሚያስችሉን ውሳኔ ዛሬ ይፋ ያደረገው የንግድና ቀጠናው ትስስር ሚኒስቴር ናቸው። ሚኒስትር ካሳሁን ጎፌ በሰጡት መግለጫ በየቀኑ የነጭ ናፍጣ አቅራቦት 9.2 ሚሊዮን ሊትር የነበረ ሲሆን አሁን ወደ 4.5 ሚሊዮን ሊትር ዝቅ ማለቱንም ተናግሯል። በመሆኑም ነዳጅ ለሚያጓጉዙ ተሽከርካሪዎች የቅድሚያ እንዲሰጣቸው እንዲሁም ከፍተኛ አምራችና የኤክስፖርት ድርጅቶች እና ልዩ ትኩረት የሚሹ የመንግስትና የግል ፕሮጀክት በቀጥታ ቅድሚያ እንዲሰጣቸው ውሳኔ ተስተላልፏል። የገቢና ወጪ ንግድ ጨምሮ መሰረታዊ የፍጆታ ምርቶችን የሚያጓጉዙ አሽከርካሪዎች፣ ግብርናን የሚያዘምኑ ትራንስፖርት፣ የከተማና ሀገር አቀፍ የብዙሃን ትራንስፖርት ተሽከርካሪዎች እንዲሁም በነፍጣ የሚሰሩ የህዝብ ማመላለሻ ተሽከርካሪዎች ነዳጅን በቅድሚያ እንዲያገኙ የነዳጅ አጠቃቀም አሰራርን ከዛሬ ጀምሮ ስራ ላይ ውሏልም የተባለው ዜና ነው። ከዚህ ውጪ የሚደረጉ የነዳጅ ስርጭት ካለ እርምጃ ይወሰዳል ያሉት የንግዱና ቀጠናው ትስስር ሚኒስቴር ለአፈጻጸሙ በቅንጅት እየሰራ ነውም ብሏል። የነዳጅ አቅራቦትና ስርጭቱን የሚከታተሉ እርምጃ የሚወስዱና ቅድሚያ የሚሰጣቸውን ዘርፎችን የሚለዩ ልዩ ክፍሎች ተቋቁሟልም ተብሏል። በነዳጅ ግብይትና አቅራቦት ዙሪያ ህገወጥ ድርጊት ፈጽመዋል የተባሉ 658 ግለሰቦች በቁጥጥር ስር መዋላቸውን ሚኒስትሩ አስታውሶ ከ72000 በላይ ሊትር ነዳጅ በህገወጥ መንገድ ሲዘዋወር ተይዞ ለመንግስት ገቢ ሆኗል ማለታቸውንም መንግስታዊ መገናኛ ብዙሃን ሲዘግቡ ውሏል። ለዚህም የታዳሽ ኃይል በአማራጭነት እንዲጠቀሙ፣ የእግር ጉዞ ፕሮግራሞችን እንዲያከናውኑ፣ የህዝብ ትራንስፖርት እንዲጠቀሙና በነዳጅ ግብይት ላይ የሚስተዋሉ ህገወጥ ተግባራትን በመጠቆም በጋራ እንድትሰሩ ተጋብዛችኋል ብሏል። የተወዳችሁ የጃሾ ሚዲያ ቤተሰቦች ይህ ለዛሬው ያቀረብኩት የነዳጅ ዋጋ ጭማሪና ከነዳጅ ሰልፍ ጋር የተያዘ ፕሮግራም ነበር። ለቤቱ አዲስ ሆናችሁ ቤቱን ሰብስክራይብ እንዲሁ ደግሞ በዚህ ዙሪያ ጥቆማ ማድረግ የምትፈልጉት አካል ካለ በኮሜንት አሳውቁን። ይህ ጃሾ ሚዲያ ነው።